ተገደፍን አዎ አብርሽና ሩታን ከወደዳችሁ ያዙ አዎ ስራቸው ማስጠለይ ነው ካካ ነው ቆሻሻ ነው አሁን እህቶች አግኝተናል አናይታን የሚያስገድደን የለም አናይም እኛ እንጫወታለን በምንጫወተው ቁርአናችን ጉርብ ካለ ሙስሊሞቹ ሄደን ቁርአናችንን ኦርቶዶክሶቹ ካላችሁ ደግሞ ሄዳችሁ በውስጥ ትምህርት ቤታችሁ መማር አበቃ ይሄ ነው አከል ያናደደኝ ብለሽ እንደነሱ አርግሽ ሃይማኖት ከመደጋገፍ የሚወጣ ሰው እኮ አይኑን ይዞ ጆሮውን ደፍኖ እዚህ ጋር ማነካካት ምናምን خلاص መውጣት ነው ያለው አማራጭ ይሄ ነው እኛ ወጣቸው ነው እንንፋ በሌላ አካውንት እየመጣች ነው ሁለት ልጆች ማለት ነው ባሎቻቸው እየተከታተሏቸው እነዚህ ትዳር አፍራሽ ናቸው እነዚህ ጥሩ ትምህርት አስተምሩም ባለጌ ናቸው ለምንድን ነው ዘምተጀው ቀልባችሁ ይደርቃል እየተባሉ ቤተሰብ የሚከታተለው ደግሞ መስኔ ይከፍላለው እኛን ሞራልሻለን ታውቃላችሁ ደግሞ ኢትዮጵያ ሰው እንደዚህ ስትይ ከሰማ خلاص ልክ እንትን ክፍያዋ ብዙ ሆኖ ቤተሰብ ጋር የምታደርሰው እንደዚህ ነው ብሎ ነው የሚያስበው አይምሮ ላይ ማለት ነው ምናልባት 1000 ብር ነው ክፍያዬ ብትል እንደዚህ ስትል ከሰማት አይ ወይ ባላሊውን ሰራቻለችው ተብሎ ይገመታል ማለት ነው ፎቶ አድርገው ለአብርሽና ለሩታ መኪና ይገዛ ያላችሁ አልነበረም ወይ ያሉ ብዙ ሰው ቪዲዮ ሰርቷል እኔ መጥቶልኛል ብዙ ሰው እንዴት ለሷስ ቢሰራ ምን ችግር አለው እናቷን ነው የምታየው እናንተ ለዩቲዩበር ታልተገዛ ያላችሁ ኡር ያላችሁ ገዝታችሁ የለም ወይ ብንረዳዳ ምን ችግር አለ የስደት እህታችን ናት ይያላ የነሱን ፎቶ እኔ 4 ቦታ ተለጥፎ 4 ሰው ሰርቶባቸው አይቻለሁ ማለት ነው ገባሽ የስንት አመቱን ሰው አንድ እጅልና ወረቃ ያዘውን ይሄ ሚዲያ ያዘውን አይለቅም ገባሽ ወላሂ ብዙ 4 ሰው ወንድም ሸትም እንደሪውማ ያንበተነሱ እንደው መፈጠሩ ሱብሃንአላህ እንደውኔ ምን እንደሆነ አላቅም ብቻ አላህ አሳድገው እኔ ማለት ግራም ይገባኝ ነገር ወላሂ አንዴ ግራም ይገባኝ ነገር ኦዲየንሳውን እዚህ ጋር በቃ አንቺ መራስሽ ኑሪ አትፍራሱ ኑሪዎት ኑሪ ሲል ማለት ነው ምን ያመጣሉ ልጁን ወሰደብኝ ልጄን አምጪ ሲጪኝ ያሳድግ በቃ እንደዛ ነው የሚነግዱኖች የአመንዝራ ገዳፎች ናቸው እንጂ አንዳንዶቹ ሁሉም ድራማ እንደሚሰሩ አቋል በልጅ መነገድ ልጅ መሸጥ አውዝ بالله ምን ሸጥ አለመታደሉ ማይራምና ዜድን አስገቡ እኔ ነኝ ሳብኳት ሰላም እኔማ ወላሂ ጭራሽ እንደው ዛሬ እንደው በጣም ስለማፈቅራት እኮ ሩታዬ ስለምወዳት በቃ እንደው በቃ ኛሉ በቃ አጭ ሩታዬ ማያስም ፈልግ እኔ ገስ ላይ እንዲህ አይደለም ማይለቀቋታ ከህይወቷ ማይወጡ ቤት ውጣ ወል ማይወጡ ወላሂ በጣም ስለምወዳት ነው እንጂ ማለት ነው ሚዲያው እንደነማ እነቀዝራ ምን እንደ ጅን እንደያዘኝ ብቻ ነው የምሮጠው አልኩሽ ነው ሰባሪችበት እኔ አብርሽን ድምጽ ሰማ ብቻ ነው ውስጥ የሚያመኝ ትጋባላችሁ ለዛ እኮ ምንድናችሁ ፎፎ አብርሽ እልህ እኮ ነው እውነት ድምጡንም ማንነቱንም ማያት አልፈልግም ዝም ሚዲያ እኔ ራሱ በቃ እነዚህ አሁን ደግሞ ፍቅር ተጨመረች ተፍቅርና ፍቅርን በጣም በዛም እንድታድግ ፈልጋለሁ ለሷና ለሩታ ስር ብቻ ማልገባበት በቃ እየመረረኝ ነገሩ እያስጣለ እኔ ዛሬ ማለት ነው ዛሬ እኔ በሃይማኖት ምን ልንገራችሁ ድምጻቸውን እንዳሰማ ሳይለንት አድርጌ ነው ለሩታ ስል ያስቀመጥኩት ወላሂ እኔ ራሱ ዛሬ እኮ ቢሰማም አሪፍ ነው ንግግሯ ምናምን በልጃቸው ሲመጡ አንፈልግም በልጃቸው ሲመጡ እኔ በልጅ የሚነግድ በቤተሰብ እንደው ሙዚየም እንደው ባገኛት እንደው አስጠልታኛል ይበል አንቺ ሰው አይደለም እንደ ድራማ የሚሰራ ሰው ይሰለችዋል ይሉም እንዴ ሰው ሰርችቶት እይታው ማይቀነሰ ማይራም እይታው እኮ እየጨመረ ነው የሚሄደው ላይክ ይጨምራል በየለምታው ፉፉ ልንገርሽ ወላሂ ብዬ ልንገርሽማ አልከፍትም አላይም ብዬ አንድ ላይ ሲመጡ ታምሌቱን አይቼ ቆይ እስቲ ዝም በይ ታምሌቱን አይቼ ትቼ አልከፍትም ብዬ ብገባ አሳዘነችኝ ወላሂ ሳይለንት አድርጌ ተውኩት አሁንም በየደም አላላ17 ሰው ገባሽ አጋሽ ስለሌላት ምናምን በቃ 17 ጓደኞች ሸራረኩት ፉፉዬ ቤቷ እየገባሁ ለ17 ሰው ሸራረኩት የጓደኛን ስልክ የሁለት ስልክ ከፍቼ ሳይለንት አድርጌ
ሻህ ላይ ላስቀምጥላችሁ እንዳነኩ ብዬ ድምፁ እንዳይሰማ ሳይለንት አድርጌ ያስቀመጥኩት። አስጠሉ ጭራሽ ማለት ነው። ግን አሳዘነችኛ ልታይላት ያለ ጊዜ በኋላ ተንቀሳቀሰ እንደገና። ሰው ሰጥቷል እኮ ገና ወደፊት ተቀጠሉ ማለት ነው። 100 ሰው አያችሁም። ጠብቁማ ጠብቁ። ሰው በጣም ነው ያረረው። እኔ ወላሂ እኔ ሩታዬን ብቻ ነው ሩታዬን በቃ ስለምትተሳዝነኝ እና ስለሆነች ምናምን በቃ እኔ ተስፋ ላይ መቆርጣቃት አሁን እንደው እናትም ብትሆን እኔ እዚህ ላይ ማውራት አልፈልግም። መሪም እናትም ብትሆን ማለት ነው እኔ እዚህ ላይ አላወራም። እኔ ሩታን ወደድኩኝ ኖሯን ይሄ ነው ብዬ ማውራት አልፈልግም። አልልም። ግን ቻናሉ አልሄድላት ያለ ጊዜ ለ17 ሰው በዋትስአፕ እንደው ስለምትወጀት እኮ ነው ሸር ያደረግሽላት እስጥልት ነው ያለው። እስጥል ሚዲያ ያስጠላኝ በቃ ሁሉም ቦታ ልጅ ዛሬ ምን አይነት ስህተት ነው አለባት? ምን ስህተት አለባት ዛሬ? ናቋት አሁን መጥቻውን ሩታ ስህተት ተናገረች ወሳ ተናገረች ሳይሆን በልጅ መነገድ አስጠልቶኝ ነው። እኔ በልጅ መነገድ አስጠልቶኝ ነው። ስለሷ ንግግር ልንገርሽ ማለት ነው። ግን ይሄ ህፃን ምን ፈረደበት? ምን ፈረደም? ልንገርሽ መሐለል ልንገርሽ ለምን በልጁ ለምን እንደመጣው ታውቂያለሽ? ለምን እንደመጣው ታውቂያለሽ? በልጁ የመጣበት ምክንያት እኮ ከህይወት ዋውጣ ከህይወትሽ ወጥቻለሁ ከህይወቴ ወጥተሻል ተባባል አይደል? ያለው አማራጭ ልጁ ይወስደዋል። ከዛ ልጄን መልስ በዚህ ይመጣል። ምክንያቱ ሩታ ምን ፈልገህ ጠራሃት ይባላል። በምን ምክንያት ይጥራል? በምን ምክንያት በምን ምክንያት እንዴ? የዛሬው ምንም የሚያሰድም ነገር የለውም። ብልግናቸው ነው የወጣው። እኔ የተናገርኩሽ ሁሉ ነገራችሁ አስጠላኝ ነው ያልኩሽን መቋጫው ናፈቀኝ ነው ተናገርንም። በልጅ ላይ ምን ነገር ይው ብዙዬ 2 ዲቃላ አስቀምጣለች። አንድ በይ ሄርሜላ 2 ዲቃላ አስቀምጣለች። 2 በይ ዴብ 2 ዲቃላ አለው። ዲቃላቻቸውን ሸሽገው በሩታ ልጅ ለምን ይነገዳል? እነዚህ 2 ጅሎች አላህ ለምንድን ነው ለነሱ የሰጠው? አስጠላኝ፣ ሚዲያው አስጠላኝ። እኔ ደስ ያለኝ ልንገርሽ፣ እኔ ደስ ያለኝ ደግሞ ልዑሌ አለመኖሩ ተረዳሽኝ። ከፊት ለፊቱ መጨቃጨቃቸው አለመኖሩ ደስ ይላል። ነገ ላይመጣም ይችላል፣ ላይመጣ ይችላል፣ ላይመጣ ይችላል፣ ላይመጣ ይችላል። በልጁ ስም እየነገሩ መጨረሻ ላይ ሊያመጡት ይችላል። ዛሬ ቪዲዮ ለቃለች። ቆይ ልንገራችሁ፣ ዛሬ በቤቷ ቪዲዮ ለቃለኛለች አይደል? ካላስ እኔ ቤቷ ነው መሄድ የምፈልገው። ለማንም ቤት ድርሽ አለኝ። የምፈልጋቸው ልጆች 2 ፍቅርና ሩታ ነበሩ፣ ተለቀዋል ዛሬ ቪዲዮ። ስለዚህ ነገ ድርሽ አለኝ። እናንተ ዝም ብላችሁ ማስመር ከፈለጋችሁ በቃ ቪዲዮ ለማየት እኔ አልቄ ማለት ነው። በጣም አስጠልቶ ማለት ነው። ድምጡ ቀንስ አስልኩኝ እስከመጨረሻው ከፍቼ ተውኩላ። ሁለቱም ቦታ እዛም እዝም እኔም ተጀምሩትና ነው የጣላችሁት እኮ እንደዚህ ተስፋ ያቆረጣችሁት በቃላችሁ አይገኙም። ሁሉም በቃ ታማኝ አይደሉም። ትጅም አስመሳይ ናቸው። ሁሉም ቆሻሻ ሁላ ኮኔ ያልኳችሁ አላስለቅስሽም እወድሻለሁ ካለ ለምንድን ነው ሽማግሌ የማይልከው? ለምንድን ነው የማያገባ? አልደረስኩም ነው ካለው ለትዳር ስደርስ ሽማግሌ ልካለሁ። ገና ነኝ። ለልጅሽ አትነግጂ፣ አታስነግጂ ብያለሁ። እነሱ ረቀን ስራም ማሳመምን ታያዩና አለች። እኔን እንደዚህ ነው ያሳመማችሁ ተበሩ አስራጭ አሰሙ ብላችኋል። ማሳመም እንዴት እንደሆነ ቀጥልበታለሁ አለች። እኔ እንድና ፍቅር ቤት አፋቴ የሚያሉ ወዲያ ልዑልን ምን እንደምታው አሳማይት ወዲያም ቪዲዮ ይሰራ ነገ ወዲያም 5 ቀን በኋላ ልዑል ይመጣል። ዜድ ምን ብላ ቆታ የሚመጣ በልጁ ይንገድ እንበል ያው ነው እኮ የሴት ፍጥ እየላሰ ድመት ወተት የድመት ይመስል ሴት እየላሰ ነው። ልጁንም ላደም ሴታም ሁላ እናንተ ከመዳር ሆንላችሁ። እሺ አብርሽ ቤተሰብ ወይ ሰው ቢሆኑ የአብርሽ ቤተሰብ ወይ ልንገራችሁ፣ የአብርሽ ቤተሰብ ወይ ሰው ቢሆኑ
በልጅ አስነግዱም በሴት አስነግዱም ነበር። ግን ሰው አይደሉም፣ ባለጌ ናቸው፣ በጣም ባለጌ ናቸው። ምን ነው ሰርታ አይበሉም? አገራችን ላይ እኮ ኑሮ ቢወደድ ቤተሰቦቻችን እየኖሩ ነው አይደለ እንዴ? እንደ ሰው ነው። እነሱ ከሰው በላይ ጅብ ስለሆኑ ነው፣ ስለማይጠግቡ ነው፣ ከርከሮ ስለሆኑ ነው በሴትና በልጅ የሚነግዱት። ይሄን የመሰለ ልጅ ዛሬ እነሱ ደቃሎቻቸውን ሸሽገው ዛሬ በሩታ ልጅ አይነግዱም ነበረ። ገባችሁ? አገረ ፈት ስለሆኑ ነው። ታገር የበለጠ ሆድ ስላላቸው ነው። ኢትዮጵያ ውስጥ ኑሮ ቢወደድ ይሄን ያህል በልጅ በሚስት አውዝ ቢላ የምን አክስት ናት እቺ? አሙካሊ ይሄ ሁሉ እኮ ታያ በሩታ ወዲንስ ስለሚተማመኑ ነው ይሄ ዲራማ የሚሰራው። በእናንተ እኮ ነው። ሄዳችሁ እያያችሁ ሄዳችሁ አትው ማንጫጫት ነው የምንፈልገው ስለሚሉ እኛ ስለምንጫጫ ነው ይሄ ቪዲዮ የሚጫንላችሁ። እኔ ሄዳችሁ አትው እገስት ላይ ወተን ስለነሱ ማናወራም ያለ ዛሬ በቃ እቺ ልጅ ይሏል አለማውራት ጠጥ ማለት አስር ከሃይማኖት ውስጥ አላህ ያውጣት። አናወራም ስለሚዘፈዘፍ ተዘፍዝፎ ነበር አወጣሁት በስድብ። አሁን ባለጌ ለዚህ ነው የተናገርኩት እኔ። ቀጥሉ አውሩ ስለራታችሁ። ዞሮ አሁን ቪዲዮም ትችላለች የምታስመልሰው በቪዲዮ አይደለም። የምን ሀጃ ነው? በልጅ አንገቴን ነው የምሰጠው ወላሂ። ተዘጋጅተው ተበጃጅተው ቪዲዮ ላይ ካሜራ ላይ ዝንጥ ብለው እየመጡ እኔ ለምንድን ነው ተከነ የምለው? ከባድ እኮ ነው። እኔ አልተክለም። እኔ እዝታ የተዘፍዝፈው ስላየኋቸው ያዳምጣሉ ልንገራቸው ብዬ ነው እንጂ እኔ ስለነሱም እኔ ዛሬ ወላሂ ድምጻቸው መስማት ጠልቼ አላይላትም ብዬ ትቼ ዝቅጥ ያለባት ጊዜ አሳዝናይ ሳይለንት አድርጌ የገባው የነሱን ያላማዳመጥ። እኔ ከፍቅር ቤት አልገባሁም። አልዋሻችሁም። ዛህራ ኤአር ናት በደንብ አድርጋ የነገረችኝ። አልገባሁም። ሩታ ቤት ገብቻለሁኝ። እኔ አልገባሁም። ፍቅር ቤት አልገባሁም። እኔ ኤአር እንደዚህ ተባለ ስትለኝ ማሻአላህ እነሱ ቀጥለውበታል ስራቸውን ብዬ ዝም ነው ያልኩት። ስራቸውን እኮ እየሰሩ ነው። ግን በልጅ መጣት ማለት ችግር በጥቡዜ የምትባለው አጋሰስ አሳማ ማለት ነው። ካራክተር እሷ እንድታንጫጫ ሚዲያውን ነው የተሰጣት። አሁን በፊት ሚዲያ የትንጫጫ የገዛ ልጃቸውን የገዛ ዘራቸውን አርደው ቢበሉ እኮ አገባንም። ግን ቆሻሻ ስራ እንደሚሰሩ አወራን እንጂ እኛ ምን አገባን? ሆዳም የመሆናቸው ነው በልጅ የሚነግዱት። በሴት ሰርቶ አይበላም እንዴ? መኪና ለመግዛት ነው ባጭር ጊዜ ባለ መኪና ላይ የአዲስ አበባ ኑሮ መኪና ይሄ መኪና ሁሉም መኪና ለመግዛት ነው ወጣቱ እንደዚህ የሚጫጫው። ሁሉም ጠብቁ እኮ በሩታ እኮ ነው። ሩታን እየሰደቡ ነው። አያርጉም ደግሞ መኪና በአንድ ቀን ነው የሚገለበጠው። ዱቄት ይሆናል። ዱቄት እኮ ነው የሚሆነው መኪና። አንድ አጥንት ካገኘ ወደ ሰማይ አጋጡ እንትን አይልም እንጂ ሆኖ ፈጣሪን ያመሰግናል። ዘንዶ ደግሞ እናቴ ሁሉንም ነገር ውጦ እስከዛሃተሽ ሀሆድሽ ውስጥ ነው ውጦ ዝም እና ሙዜ እንደዚያ ናት። ትክክለኛ ስም እኮ ወጥቶላታል ዘንዶ። በቃ እኔ ታወዳ ጊዜ እንዳትሉ ለምን እንደሆነ ልንገርሽ እናቴ። ይሄን ለምን እንደሆነ ይሄንን ያልኩበት ምክንያት ሰው አጠገቤ መጥቶ ነው። ገባሽ? ክፉ ነው የማወራው። እዚህ ሊገሉኝ ነው። እነዚህን ዝሙተኞች፣ እነዚህ ውሸታሞች፣ እነዚህን ባለጌዎች። እኔ ደግሞ እናንተን ለመርኩኝ። ገባሽ? እና ትንንሾቹ ልጆች ወላሂ ህፃኖቹ ልጆች አኩርፈውኛል። አንደኛይቱ ጓደኛ የተታይ መጣይ ቆይ ልሳባት ነይ ግቢ ከዶ እነዚህን ባለጌ ሰላም አለይኩም ተንተቀደኩበት እንዴ? አይ መምሽናት እኔ ግቢ ናፍቀሽኛል። ድምፅሽልስ ማው መሲ ነይ ግቢ ተዋወቋት። እንደ ሩታ ገዳፊና እንደና አመንዝራ ገዳፊ ሆናችሁ በሃይማኖት ብትነሱ ማንንም አትጎዱ። መቀመቅ ነው የምትገቡ። በሃይማኖት ቀልድ የለም። እኛ አይደለንም። በሃይማኖት ጨዋታ የለም። እኛ አይደለንም። እኛ ወጥተን ገስት ላይ አንናገርም፣ አንሳደብም። በሃይማኖት ግን እንዳቀልዱ 7 መሬት ነው የምትገቡት። ገባችሁ? እንደ አመንዝራ ገዳፊ፣ እንደ ሩታ ገዳፊ፣ እንደ ፍቅር፣ እንደ ሃይሜ እያላችሁ መቀለጃ አይደለም። የማንም ሃይማኖት ይሁን የማንም ሃይማኖት ይሁን ገባችሁ? ሁሉም ሃይማኖቱን ይወዳል። ሁሉም ሃይማኖትን ያከብራል። ለእኛም ልጆች ጭምርት ነው የምነግራችሁ። ቀልድ እንዳትጫወቱ፣ በእሳት እንዳትጫወቱ። እሳት እንደጨበጣችሁ እወቁት። ይሄን ገባችሁ?
ቀልድ የለም። እንደዚህ አሁን ተሰዳርበሽ ቤትሽ አድበሽ ቁጭ ብለሽ ፍራሽ ላይ መተኛት ሩዝ መብላት የለም። አንጠልጥሎ ነው በቆንጠጭ አንጥቶ የሚያቃጥልሽ ማለት ነው። ገባችሁ? የማንኛውም ሃይማኖት ሁሉም ሃይማኖት ደግሞ እኮ ሙዬ የሚያናድዱት ማለት ነው ሙዬ እሷ ዘግዝቃዛ ኑን ዘግዝቅ ይሉልሽና ይመጡና ደግሞ ሌሎቹ ስዕል አድኖ ይዘቀዝቁልሻል። ምን የሚሉት ነው? እኔ ገብቼ ዋርኒንግ ነው ያወራች ልጅ አጠፋይ ብዬ በሃይማኖት ያችል ያጠፋይ ብዬ አላጠፋም። ልንገራችሁ ያችል የሃይማኖት ተነካይ እሳት መጨበጥ በሉት ብያችኋለሁ። በቁማችሁ ነው የምትሞቱ። አብዙ ሳውዲ አረቢያና ዱባይ ያላችሁ በህይወታችሁ ፈርሙ። አከረ ኢትዮጵያ ውስጥ ብትሆንማ የትም ሀገር ብትደበቂ 7 መሬት ብትገቢ ፈልፈልሽ ነው የምትወጪው። እኔ ልንገራችሁ እሷ ዘቀዘቀኝ ብላችሁ የሃይማኖት መንካት በኮሜንትም ሆነ ዘቅዝቃችሁ መሳደብ ይሄ እንደ አበሽ ደጋፊ እንደ ሩታ እንደ ሄርሜላ እንደ አከሌ እንደ ደበሌ የለም። አርፈሽ ሙላሽ አቅምሽን ይዘሽ መቀመጥ። ለምን ራስ በራሳቸው ፎቶ እየፈለቀ ዘቁማሮች አንድ ነገር ምክንያት ሲመጣ ከዛሬ ጀምሮ ሙዬኔ እጭናላስ እኔም አስቲ ነገር በኮሜንት ስትሞጠሞጭ እንደለሽ አስቲ ራሱ ከዛሬ እንደዛሬው አላህ ለኔ ሲል አላህ ስለሚወደኝ ነው። ዛሬ ተኦንላይ እየጠፋሁት አላህ ስለሚወደኝ ነው። ገባችሁ አይደል? እንዲህ ያለ ሰዓት ውስጥ አልገባሁም። እንኳን ስልኬም ቢሰበር ዛሬ ደስተኛ ነኝ። ብዙ ዋሻሰድባለሁ ዛሬ። አርፋችሁ ተቀመጡ። እንዲህ ያለ ስታው ብሽሹ አንዴ ወደዳችሁ ሰው አንዴ ላ ይው አሁን እኔ ሀዩ ገብታ ነበር። ሀዩን ልመክር እንደወጣሁኝ እንትን ዋርኒንግ ላይ ወጣሁኝ። የወደድኩት ሰው ካየሁኝ ከዚህ ውስጥ ለማውጣት እመክራለሁ። አልወጣም ካለ እጄንም እግሬንም ሰብስቤ ቁጭ ነው የምለው ቤቴ። ቀልድ የለማ በሃይማኖት ጨዋታ የለም። ሀቢብቲ ምላሳችሁ ነው የሚቆረጠው። የሁሉም ሃይማኖት የራሱን ሃይማኖት ያስገብ አስቲ ነግሬሻለሁ። የትም ሀገር ብትሆን አፏልልሽ ነግሬሻለሁ። የትም ሀገር ብትሆኝ ማለት ነው። የትም ሀገር ብትሆኝ እንትን ላይ ገብተው ነው ቀብ የሚያደርጉሽ። ማምለጫ ያለም ዘበኑ ተመችቷል። አሁን ሀቢብቲ የትም 7 መሬት ብገባ የሚተው የለም። ግን ይሄንን ተከትላችሁ እኛ ደግሞ እናጠፋለን ካላችሁ የእኛ ልጆች እናንተ ታውቃላችሁ። በግጂ አመዲያም አልኳት እኔ የእኛም ቤት ልጅ ወላሂ ነው የምነግራቸው። ያንን ወዲያውን አስተቁማል አመጣ አየሽ አለችኝ። አንቺ ግን እንት ዘፌቴን ሳ ከዛ ብሰርብሽ ሰርኳት ማለት ነው። አየሽ ሴትዮዋ ጥሩ ልጅቱ እዚህ ቤት ጥሩ ስለሆነ ነው እንጂ እኔ ግን ስድብ መሆኑን አውቃለሁ። አማርኛ እየተማርኩ ነው አለ በሲስተም ማለት ነው። ተማሪ ከተቆጣው እናገርሻለሁ የገዛላን ካልመቻለ ይቺ ጅንጀሮ ሊበጠበጠች ሲል ጅንጀሮ እያለ ሄዳ አመጣችሁ ጅንጀሮ ልጅቱ። እኔ አሁን የሰራሁበት ማለት ነው። ስበጠበጨኝ ወግጂ ዝንጀሮ አልኳት። ሩጣ ገብታ ጎግል ገብታ ዝንጀሮ ይዛ መጣች። እኔ ነኝ ወይ ዝንጀሮ ነው አለች። ኢትዮጵያ አውጥታ ወይ ታወጣኝ ይሄን እንትናን አዲስ አበባ በታች ያለ ሀገር ማን የሚባል ሀገር ያንን አውጥታ አሳየችኝ። አይደለሁም ምን ያልኳት ፎቅ ነኝ ያልኳት ዝም ብዬ ወጣችሁ። ፎቅ ነኝ ነው ያልኳት እኔ ማለት ነው። አሁን ላይ ሁሉም ተመራ። አሁን ቀልድ የለም። አሁን ቀልድ የለም። ጅንጀሮ ብዬ የሰደብኳትን ለአባቷ ሁላ ፋጡማ እንደዚህ ብላ ሰደበችኝ እያለኝ እየሄደች ስታሳዩ አለች። እዛ ለታ ደግነቱን ስለምስቅ ብዬ ስቀዋለፉኝ ማለት ነው። ግን ደግሞ አሁን አንድን ነገር ስናደርገው ዋስትና መኖር ለተጠየቅነው ነገር መልስ መኖር አለበት። ለምን አሁን እዚህ ጋር በየእምነቱ ለሁሉም አለው። በሙስሊምም ብንል ኡስታዝ አለ። እንደዛውም የሃይማኖቶች አባቶች አሉ። ሲጠየቁ ማነሽ፣ የት ነሽ፣ ለምን ይሄን አደረግሽ፣ ስራሽ ምንድነው፣ የት ነው የምትውይው፣ የት ነው የምትገኘው ብትባል የምትመልሰው መልስ የለም። ግን ሩታን አምጥታ እንደመዘገዝቅ፣ አብርሃምን አምጥታ እንደመዘገዝቅ እንደዛ አይደለም ነገሩ። እዚህ ጋር ቀይ መስመር ሃይማኖት ነው አይደል? አሁን ዛሬ ብዙ ቦታ ያቺ ዘግዝቃለች ብሎ አምጥቶ ዘገዘቁ። አውርዱ ስንላቸው እነሱ ካላወረዱ አላወረዱ። እንዴ ሰውን ዩቱበሮችን አምጥታችሁ እንደምዘቀዝቁ እንዳይመስላችሁ። ያነ ዘቀዘቃችሁት ቦታ አንድ ኡስታዝ ገብቶ ቢጠይቃችሁ ለምንድን ነው የሚባለው? ይሄ ነገር በምንድን ነው ተጀመረ? እኛ ዝግ ወይ ቁርአን ልንቀር አይደለም እዚህ የተሰበሰብ ነው፣ ወይ ሀዲስ ልናዳምጥ አይደለም የተሰበሰብ ነው። አላህ ሱብሃነሁ ወተዓላ ይቅር ይበለን፣ ከእንደዚህ ያለ ጭቃ ውስጥ ያውጣን። አላህ ከእንደዚህ ያለ ዝሙት ውስጥ ያውጣን፣ ወደ ራሳችን አላህ ይመልሰን እያልን እኛ ዱዓ እያደረግን ነው። ገባሽ አይደለም? ይሄን እኛ እዝግ ይሄም ጥያቄና መልስ ምናምን አይደለም።
ከወደድን ወደድን ነው አበቃ። አብርሽና ሩታ ሆሳ ነው የሚሰሩት። አሁን ለኦዲየንስ ክብር የላቸውም። ቆሻሻ ነው የሚሰሩት። መተው ከጠላ ናቸው። ከወደድን ደግሞ እንደተጀመረ እህቶች አግኝተናል። እህቶቻችን ጋር ወደፊት አፋችንን አድበን እዚህ ጋር የፈለገ ነገር እዚህ ጋር አሁን ለምን እሙዬ ለምን ራስ በራሳቸው አይዘቃዘቁም? እኔ ግራ የገባኝ ለምን ራስ በራሳቸው አይዘቃዘቁም? ይዘቃዘቁ ራስ በራሳቸው። እኛ ምን አገባን? ቀደም አብርሽ ተናስተው ብላ አይደለ ልጅቱ አብርሽን መዘግዘቅ አለባት። ይሄንን አንጥታ የአላህ ከላም አንጥታ እዝግ ያ ደግሞ የማርያም ስዕል አንጥተው መዘግዘቅ ይሄ ወላሂ ምላሳችሁን ነው የሚያስቆርጣችሁ። በባለፈው ማለት ነው አንድ ነገር መማር ያለባችሁ ነገር እዚህ ጋር በባለፈው ላዛ ለቲክታከሩ ሲጠየቅ ምንድን ነው የተባለው? እናንተ የት ናችሁ ነው እኮ ተባለው። በመጀመሪያ ደረጃ ለዚህ ነገር ፊት ስትጠይቁ እናንተ የት ናችሁ፣ የት ነው የምትገኙት ያረጉት። እዚህ ጋር እያበረታታችሁ እኔ እዚህ ጋር ብቃወም መፍትሄ የለውም ብሎ እኮ ነው የወጣው። ይሄም ልክ እንደዛው ነው። አሁን ለምንድን ነው ይሄንን ዘገዘግሽው? ለምንድን ነው አንቺ የት ቦታ ነው ተቀምጠሽ ይሄንን የምዘገዝቂው? በትክክለኛ ሃይማኖትን እያሰደብሽ እንጂ ሃይማኖትን እያስከበርሽ አይደለም ነው የምትባለው። እኔ ቅድም እንደዛ ነው ያልኩት። እንደምዘግዝቁ እንዳይመስላችሁ። አንድ ኡስታዝ አግኝቶ ይሄንን ገብቶ ቢጠይቃችሁ ወይንም አንድ ሃይማኖት አባት ገብቶ ቢጠይቃችሁ ምን መልስ አላችሁ? እንደ እስልምና እንደዚህ እኔ እንደዚህ ባላየሁት ነገር እንደምፈትፍት ይፈቅድልኛል እንዴ? ሃይማኖቴ የሚከበርበት ቦታ አይደለም። ሁላችንም እናውቃለን፣ ግን በትርፍ ጊዜያችን የጊዜያዊ ስሜታችን እንከተላለን ማለት ነው። አሁን እኛ የጊዜያዊ ስሜት ነው የምንከተለው። ህሊናችን ያዘዘን ነገር ነው የምናደርገው እንጂ ይሄ ፊታዊ እንትን ቦታችን አይደለም። ውስጥ እንትን አዲስ የሚሰማበት ቦታ አይደለም። ቁርአን የሚነበበት ቦታ አይደለም። እሷም በሆነ ነገር ዘግዝቃለች፣ እኔ መምጥቼ ዘቀዝቃለሁ። ታው ቢላቸው የምር አንቺ ሙስሊም አይደለሽም ውጪ ነው ተባልኩት። የሆነ ቤት ማለት ነው። እንደዛ አይደለም። ታችሁን ያዙ። ዩቲዩበር ነው የምትደግፉት አይባልም። ዩቲዩበራችሁን ይዛችሁ ማይድ እዚህ ጋር ቀይ መስመር በሃይማኖት ማነካካት ምናምን። እኔ ደግሞ የተናደድኩት ነገር ምንድን ነው? እዛ ቦታ ላይ የውሽሚት ደጋፊዎች ገብቶ ይጨማለቃሉ። ሙሉ በሙሉ እኮ የውሽሚት ደጋፊዎች እንትን ሙስሊም ናቸው፣ ጥቂት ናቸው። አሁን እንትን ያሉት ግን ሙስሊም ናቸው ወላሂ እያሉ ነው የሚውሉት። እዛ ጋር ገብታ ወላሂ እኔማ ከሃይማኖት አንቺ ማነሽ ነው ወላሂ የምትይው በብዙ ቦታ ማለት ነው። ወላሂ ብላ ምላ አልናካም ትላለች፣ ግን ተመልሳ በነጋታው ምን ታደርጋለች? ሰውን ትዘልፋለች ማለት ወላሂ ማለት ምን ማለት እንዴ? አሁንለታ ትናንትና ነው አሁንለታ መሆኑ ነው። የውሽሚት ገዳፊ መዲና የምትባል ሙስሊም ከአባንና ነብዩ ሰለላሁ ዐለይሂ ወሰለም ዘቅዝቃ እገስ ላይ እቤቷ ተዘቅዝቀዋል። እቤቷ ውስጥ እነ ሀዩ መጡ። ከዛ ስንላቸው ሙስሊሞቹ ሩታ መጣች መታለች ይቻታለች። እኔ አቻታለሁ ገና ቆየ ተመጣች። እሷ አይደለችም እሱ ነው የሚገባው በሱ አካውንት። እዚህ ጋር እሱ ነው ማየ በሷ ስልክ እየገባ እሱ ነው። አብርሽና ሩታን እንደምትገድፉ አይደለም አገኘኋት። ሀዩ ጋር ስገባ ዋርኒንግ አንድ ቃል ሳናገር ድርግም አድርጎ መጣ። ዙሬ መጣሁኝ። እኔ ምልል ነበር ሀዩን አንቺ አውርጂ ብዬ ሀዩን ለምኜ ልበት ነው ነበር። ለምን ያችኛ የቱ ልጅ እንዲህ ተቀጠለኝ እንትን አሁን እኮ ደቂቃ አይቆይም ሰው ሲያዝ ማለት ነው። ገባችሁ አይደለም? እና ሀዩን ላወርድ ነበር እኔ። ከዛ ዋርኒንግ መጣ ነበረኝ። ሻኔም ጠፍቷል ዩቲዩብ ላይ እኔ ራሱ ስራገጥ ማለት ነው። ቶሎ ድረሽ የተባለ የተመሰፉ ዋየ ያለ ትመጣለች። ዛኪል አንከለከሉኝ። በዛ ይመውቱኛል፣ በዚህ ይመውቱኛል። በዚህ አረባካችሁ ስል የመስጊድና ቤተክርስቲያን እያረኩበት በስልክ እንትን እያረኩ ሳረግ ኮሜንት ሳረግ ሲመውቱኝ በዛ ስሮጥ ውይ ወላሂ ዛሬው በጣም ነው በቃ ጭንቅልቅ። ከዛ ደግሞ ዩቲዩብ ላይ ሄደ ደግሞ ለአፍያ ጽፌ ላመጣብ ነው ነገር ፍለጋ እኮ ነው። ይሄ እኮ ነገር እንትን ለማለት ነው፣ ሰውን ለማያያዝ እኮ ነው። አረ አለች እኮ እንዲህ አለ እኮ። በነገራችሁ ላይ ታርጌቷ ሩታ ኦዲየንስ ላይ ነው።
ማሮቼ ታርጌቷ የተናደደችበት ነገር አለ። የሩታን ኦዲየንሶች አባላችኋለሁ አለ። በቃ የሆነ ነገር እንደተሰማት ገባኝ ማለት ነው። በቃ ስራጁ ልጅት እኮ ጎበዝ ልጅ ነበር እና ምን ሆና ነው ቀይረው ያረጋት ነበር። ምን እንደው በውስጥ ፎሎ መልሳልኝ እንደሆነ በውስጥ ሪከርድ ላደርግላት ነበር። ምርጥ ልጅ እኮ ነበር ወላሂ። ድምጿ ነው ማለት ምን ነክቷት ነው? እኔ እንጃ ስራ ፈታ ተቀምጣ የሆነ ሳውዲ አረቢያ ነው የምትኖረው። እሙ ካለድ ዛሬ አቤት አነጋግረዋታት እኮ ድቃላው ነው ትብሉ የሩታ ደጋፊዎች ድቃላች። እኔ እኮ አማርኛ ስከብል ማይችልም ሰቀለችን እኮ ተሰቀልኩት። አውርዴ ያልኳት አንቺልኝ ብስራትና ልጅ አምጪ ናለችን። እሺ ያልኳት። ለእኔ ደግሞ ምን እንዳልክ እኔ ደግሞ ብላችሽ ሰብሲቢ አንቺ ሸውት ምትባይ ማለት ነው። ዲቃናዎች ቆይ አንቺ የሩታ አድናቂና ካልሽ ቆይ ማረ የሩታ ኦዲየንስና ካልሽ ምን ሆና ነው እቺ የተቀየረች? ማታ ከተቀየረ ደግሞ እንዴት ተሳድበት የቻለችው? ምን ምክንያት በጣም ነው እኮ በቃ የሆነ ምን አለች መሰለሽ እኮ ልንገርሽ። መጀመሪያ ምን አለች? ቪዲዮዎቹ እንዳለ ፕራይቬት አረገችና በስራ የሩታ በሰራው ስራ ነው ወይ ተናዳ ነው ብዬ ጠየቅኳት። ገባሽ? ለምንድን ነው ፕራይቬት ያደረግሽ? ምን ሆነሽ ይመስላል? ወንድሜ ተቆጣኝ፣ አብርሃም በሚያደርገው ድርጊት ለእነዚህ ነው ወይ የምታግዛቸው ብሎ ከሩታ አብርሃም ነጠለኛለች። በመወዳት ልጅ በአብርሃም ምክንያት ወንድሜ ከለከለኝ ወይ ማገር የሆነ አለት አስፈራራት መሰለኝ ወንድሜ። ከዛ እንዳለ ቪዲዮዎቹ ፕራይቬት አረገችው ሩታና ሌላ ሰው በኮሰተወች። ባለፈው የጠየቅሻት ልጅ ናት እንዴ? ፕራይቬት አረግሽው አላልኳትም? ወንድሜ ተቆጥቶ ነው ማርያምን አላለችኝ? ኦኬ እሷ ልጅ ናት። ይቺ ልጅ አሁን ይቺ ልጅ እሷ ልጅ ናት። ታረኳ መጸኛ አልነበረ እኮ የሚለው በፊት ስሟ አልነበረ አይደለም የራጃዋ ነው የሚለው እሷ ልጅ ናት። ሌላ ነበር። ከዛ ወንድሜ ተቆጣኝሽ፣ እኔ በአብርሃም ምክንያት ከሩታ የራቁ ሊፖስታት አልቻልኩም፣ ምንም ማድረግ አልቻልኩም፣ ተቆጣኛል። ከዛ ምን አለቻት? እንዲሆን መሲ እንዴ ማሳመን ትችያለሽ እኮ እንደዚህ ስትላል እንደዚህ ያርጉ በላይ ራቆታቸው ምናምን ስለወጡ ነው የምታፈጫለን እንዴ እኔ ረግጠኛል ብዬ ቀስ ውልቃል። ምን አባት ነው የምታፈጭ ሲለኝ ውልቅ እየወጣው ደግሞ ሳልረገጥ ውጥት ምሳል ዛሬ መጣ ሸዊቴ መጀመሪያ እኮ ወንድ ነበረ ሰው ጋር ወንዱ ተቀይሮ ባህዲ ብላ ከፍታ የምሰርባት ስድብ ዘግዝቃ የምሰርባት ስድብ ኦዲየንሷ ናት። በጣም ነበር አሁን ተወዳት ብዙ ነገር ያወራሉ አሉ። ግን የምሰርባት ስድብ ማሮች አሁን ላይ ይሄ ነገር እንዲያደርስ ተጀምሯል። ምን አጥፍታ ነው? የራሷ ልጆች ናቸው ደግሞ የሚረግጧት ማሮች። ፎፎዬ አሁን ማለት ነው። አሁን ከሰው ስር ወጥቻለሁ። አሁን መመሰለሽ አሁን ልጅቱ ደህነኛ አይደለችም። ወላሂ ሩታንም በጣም ነው የምወዳት። አስተያየቷ ምኗ እንኳን ምርጥ ላይ ነበረ። አሁን በነዚህ ይሄ በሚሰሩት ስራ ቆሻሻ ስለሆነ እንግዲህ ቤተሰብ ብዙ ሰው አሁን እንትና አንዲት ሶሶ የምትባል ልጅ አለች። ወላሂ እኛ ጋር እንዳገባ እየተከለከለች ተደብቃ ፎቶዋን ቀይራ ስሟን ቀይራ የሩታን ፎቶ ሳታረግ ነው። በእነሱ ስራ ነው። ገባሽ አይደለም? የእነሱ ስራ እኮ ትንሽ ብር ከሌለን ያቀውሳል። የአብርሽና የሩታ ስራ እና ደግሞ እንግዲህ የነካትን አላቅሜ በፊት ጎበዝ ላይ ነበር። ሰው አለ ስሙ አይጣፍበትም። አስተያየት ስትሰጥ እኔ አላቃትም ማለት ስታበረታታ እኔ በደንብ ነው ማለት ወላሂ ንግግሯ ቀሽት ናት። ቀሽት የሆነ ይሌ ናት። ኦኬ ታዲያ ምን ወላሂ ምርጥ ላይ ነበር። ብሩኬና ሩታ በጣም ነው ተወዳቸው ነበር። ከብሩኬና ታዲያ የሚያስፈልጋን ነገር ካለ እኮ እኛ ከጎኗ ብንሆንላት ብንነግረን የገጠማትን እኔ ወላሂ በቃ እንደዛ ነበር። ወላሂ በውስጥ እንደው እኔ አውርቻት እንደዛ ነው ያልኩት። ለአሙዬ ወላሂ ችግር ገጥማ ከሆነ ቤተሰብ ተጽዕኖ ፈጥሮባ ከሆነ ላይ ጠይቋት። ቀስ አድርገን በፍቅር መልሳታለን ማለት ቤተሰብ ተጽዕኖ ይፈጥራል። ቤተሰብ ተጽዕኖ ቢፈጥርባት ተሳሪቢና ይሄን አባሪ ብሎ አንቺ ፉፉ አንቺ ትልቅ ነሽ፣ ሁለተኛ ዩቱበር ነሽ፣ ሁለተኛኛ ውስጡን እናውቃለን። እነዚህ ልጆች ናቸው እኮ ገና በኮሜንት ይሰርቧታል ወይ ቪዲዮ ይሰሩባታል። ትናደዳለች። ገባሽ? የበለጠ ጥፋት ውስጥ ገባች እኮ። አሁን ቪዲዮ መቦሰት እኮ አይደለም አሁን ጥፋቱ እኮ እንመልሳት የማይወጣበት ማለት የሆነ ነገር ከሆነ ስለሆነ እኛ ደግሞ
ነገር እንዲሁ ለሰዎች የሰው በደህናው እንደዚህ ካይሆን ጭንቀት ይዘዋት እንደሆነ ብዬ ነው ማሮች። ወይ ምሳሌ ቤተሰቦቿ ሲያናድዷት የሆነ ነገር ላበለሻሽ ሰው ጋር ሄዴና ልጣላ ብላ ከሆነ ወላሂ ከተጣላው ሰው ጋር ልጭልጭልጭ ያደርገኛል። ሰው እንደ ባህሪው ነው። እንደዛ ሆነ አንዱ ማሮች ሸይጣን በልበልልሽ ያስባታል። እንዲሁ ቀጥላለሁ ካለይ ዘበኑ የተበላሸ ነው። አሁን ነው ጋማዋን የምትያዘው። ገባሽ አይደለም? እና ይሄንን ነገር ብታቆም ብንመክራት በቃ እንደ እህት ማለት ነው። እንደ ልጅ ሆነን ምን ሆና ነው በቃ እነሱን መገደፍ ታቆም። ግን እነሱን መገደፍ ስታቆም ደግሞ ስንት ጓደኛለን። አሁን እኛ አንተው ብለን አይደለም እንግዲህ ወይ ባንድ ነገር ነፍቷት ነው ስሙ በሞት ነው የምፈልገው አለች። ጤነኛ አይደለችም። አረ ስትናገር እናንተ ኮንፊ እኔ ይላችሁ እሞዬ ልንገርሽ ማለት የታዘብኳትና ዝም ብዬ ያሳዘነሽ የሆነ ቦታ ነገራቸው። ኮንፊደንሷ በኮንፊደንስ ነው የምትናገረው። በኮንፊደንስ ነው የምትናገረው። በቃ ወንድ ልጅ ተስፋ እንደቆረጠ ሰው ወላሂ ممكن شويتي ممكن سرابو ممكن تناقرا هاقرا ما هيد فلقالج በውስጥ አወሯት። ሽዊት በውስጥ አወሯት። ለምን በውስጥ ከመለሰችን በውስጥ አወራታለሁ። ችግር የለም። የኛ ነው እኔ ብመለስልኝ በውስጥ ማለት ነው። ልጅቱ አንድ ነገር እንዳትሆን እንመክራታለን የቻልነውን ያህል። ሰው በጤናው ከስህተቱ ይቅርታ ብሎ ወላሂ በምትፈልገው ከጎና ነኝ። ጥሯት። ምን ሆና ነች ልጅ እንደዚህ ያረጋት? አሁን ምሳሌ እርታዬን አትውደዳት መብቷ ነው መጥራት። ግን አይደለም ታጠልታት አይደለች እያልኩሽ እኮ ነው። ማለትም ፕሮቶኮል በአንተ ምክንያት ወንድሞቼን ልወዳ ላፖስት ከለኩልኝ ብላ ዝቃል አብርሃም ስትረግጦ ነበር። በአንተ ምክንያት አንተ መራቅ እያለ ከዛ ቲጂን አልመሰለኝ በቃ አንቺ እንደዛ ስታደርጊ ወታደር ሰድዋታል ብላ መሰለኝ ያስቆመቻት እንጂ በአንተ ምክንያት ብላ ለአብርሃም ርግጥ አረገች። እንትና አቋርጥ ባጭሩ ሱሱ እዚህ በታች አጠፋም ታረጋለሽ መሰለሽ። እሺ ወላሂ ማሮቼ ስደት ላይ ነው ያለ። እቺ ልጅ ምን ሆነ እንደው አይታወቅም። ብቻ የሆነ ከሌ ደጋፊ ሆይ ሳይሆን የሆነ ነገር ገጥሟ ከሆነ እኔ ከጎኗ ልሆን። ለምን መሰላችሁ? ስትሮንግ ሆና ነች ያለችው። በጣም ስትሮንግ ሆና ሁላችንም በጎኗ ነን። በቃ እኔ ራሴ ከጎኗ ነኝ። ምን ሆና እንደው ንገሯት። ባህላ ሸዊት ጠይቂያት የት ቦታ ናት? ሸዊት እኔ የእኛ ልጅ መሆኗን አላውቅም። ሸዊት የእኛ ልጅ መሆኗን አላውቅም። እንዴ ትሰጣለች። የእኛ ልጅ ካልሆነ ምንድን ነው የምትሆን? ትሰጣለች። እኔ ይህን ስላችሁ የሩታን ፎቶ በፌክ አድርጋ መስሎኝ ነው እንጂ የእኛ ልጅ ከሆነ በስነ ስርዓት መምከር ነው እንጂ የምንም እንትን የለ። በስነ ስርዓት መምከር ልጅቷን በፊት ተዋት። እኔ እኮ እንደዛ ነው የምለው። አንዳንዴ የተደረገልን ማንርሳ እዚህ ጋር ስሜ ልንገርሽ ፖለቲካ ላይ ዘር ላይ እኔ አላውቃትም። ፎሎ ያለ እና እኔ አውቃታለሁ ከመጀመሪያ እያልኩሽ ነው። ፉፉ ነቢጌ ዘር ላይ ገብታ አታውቅም፣ ሃይማኖት ላይ ገብታ አታውቅም፣ ተሳልባም አታውቅም፣ ከማንም ተነካክታ። ኧረ ቀስት ናት ባየሻት። ወላሂ ፉፉ ሰው ትልቅም ትንሽም ነው የምታከብረው። በቃ አንቺ በስነ ስርዓት መጥተሽ አውርተሽ ስትጣዩ አነጋገሯ እንኳ ብታይ ቀስት የሆነች ልጅ ናት። አትሰዳደም እንዴ? በጣም ሰው ስነ ስርዓት ያላት ጌታ ከሰው ልጅ እንደዚህ ተናገራ ማለት እኔ ራሱ ወላሂ እኔ ራሱ የኛ ልጅ አይደለችም ብዬ ወላሂ ሰውዬ ቢኖር አሳልፍ የነበረ መስጠት ይማሚ ሞት በወላሂ ነበር ጸጥ የሚያደርጓት። ግን አሁን የኛ ሌላ ስትሉ ይችል የምታውቋ ከሆነ የሆነ ነገር ገጥሟት ቢሆንስ ማሮቼ። አሁን ላይቶቻችን በጭንቀት ቤቷን ሽር አድርጉልኝ እስኪ። ቤቷን የምትጠቁ ሽር አድርጉልኝ። እኔ ፎሎ መልሳልኝ ከሆነ እጠይቃታለሁ በውስጥ ማለት ነው። ማለት አንድ ሰው እችል ገና ልጅ ናት። እንደዚህ መሞጀረጃ ሃይማኖት ማለት ነው። ቆይ አውርተሻታል? ከመጣች አወራሻት? ጥሪያት እስኪ ማሮቼ ትምጣ። ወላሂ እህቶቿን እንፈልጋታለን። አንድ ሰው እንዳይናገራት ነው ይበሏት እስኪ። ካልተኛች ደግሞ መታ ዲቃላ ብላ እንዲያሰርበን እንጂ ማሮቼ። እኛ ማለት ነው ልንገራችሁ ፉፉ እኛን ትስደበን፣ ግን መስጊድና ቁርአን ላይ ትተውና እኛን እየሰደበችን ትንጣ፣ እኛ እናማክራታለን። ግን ይሄ ሃይማኖት ጉዳይ ማለት ቀላል አይደለም። ከዚህ ውስጥ እኮ ታዲያ ይችል እንዴት የፈረች ነው እናንተ? ቆይ
እሙዬ እንዴት ደፍራ መስጊድ እስከ መዘግዘግ ትደርሳለች? ማሮች የሆነ ነገር ሆና እንደሆነ ረን ያላቅላቸውም አቦኔ እንደው ስደት ላይ ያለቶችን ያው ግራ ያጋባል። ልሳባትች ማናት ሩቅያ ነው የሚለው ወረሄ እሷ እንደሆነ ብዬ ነበር የምትናገረው። በቃ የሆነ የለ ትደነግጣላችሁ። ፎፎ ይሄ ማለት ነው ልጅቱን አጉል ቦታ ነው የሚያስገባት። አሁን በውስጥም ሆነ ቤቱን ሸራርጉልኝና ሪከርድ አስቀምጣታለሁ፣ በውስጥ እንምከራት። አበቃ። ሃይማኖት ላይ መንጠላጠል እንደዚህ ኮንፊደንስ አርጋ የምትናገርበት ጉዳይ የላትም። ዘግጠ ትገባለች። አጋጉል ከዚህ ነው ቅብርር ብላ እንደውም ለሰውዬ አሳይቸው ዲጋረግሻለኝ ትላለች አለች እኮ ሰውዬ ማለት ነው። ቆይ እናንተ ካሰብሽው እዚህ ሀገር ያለ በሀገሩ በሃይማኖቱ እንደዚህ እሰይ የሚላት አለ። ካሰብሽው ጭንቅላትሽ አውቃ ነው ኢጃዛ መሰለች ነገር ሸጥ አርጓታል። ኢጃዛ አይደለም ስራ ላይ አረብ ላይ ነው። ስራም ላይ ብትሆን ይኸው ዛሬ ልንገራችሁማ፣ ፎፎዬ ልንገራችሁማ። አሁን የመጣው ማለት ነው በቲክቶክ ላይ እንደዚህ ሰው የሚሳደብ አይደለም። አንዴ ነው ያለችበትን አቅጣጫ ሄዶ የሚያዘው የሰው ልጅ። አሁን እንደዚህ አይነት መጥቷል። አሁን ይሄ ነገር አያዋጣትም፣ ግን ስህተት ነው። ይሄ አውቃ ነው። በዚህ ከቀጠለች አውቃ ነው። የአንድ ቀን ስህተት ከሆነ ግን የሆነ ልጅቷ የሆነ ነገር እንትሆናታል ከጎኗ ሆኖላት በዚህው ነገም ከነገ ወዲያ እንሆናለን ከጎኗ ወላሂ። ቆይ ልንገራችሁ፣ ዛሬ ብቻ ከሆነ የሆነ ተሳስታለች፣ የሆነ ነገር ሆናለች። ነገ ደግሞ ተዘቀዘቀች። ግን እኔ ይሄ ማን ብላ ነው ብለው ያማ ህፃን ላይ አይደለችም መሞት የፈለገች እኛ እንገባበት እኛ አንገባበት። ሃይማኖት ማለት ነው። አንድ ጊዜ ማቆም አንድ ቀን ትሳሳት የለሽ ሰው ደግሞ አፎ ይልሻል። ከስህተትሽ ትታመር የሚፈለገው እንደዛ እንደሆነ እኮ አውቃለሁ። ላላላ የምን ልኬሽን የለም ማረኝ ሽዊት። እኔ አሁን ዛሬ ሰውዬ ቢኖር ንገርሽ፣ ሰውዬ ሳውዲ አረቢያ መንግስት ጋር ዋስላችሁ በሃይማኖት አይደለም የአገር እንደ አገር መሪ ስብሰባ ይጠራል። አሁን ምሳሌ እኛ እዚህ ሆነን ሳውዲ አረቢያ ስብሰባ ሲሄድ በቴሌቪዥን የሳውዲ አረቢያ መንግስት ጋር እናየዋለን። አሁን ለሰውዬ ባሳየው ምን ያደርጋል መሰለሽ? ይሄ የቲክታክ አፕሊኬሽኑን ኮምፒውተር ላይ ይከተታል። እንትናቸው ማለት ነው። ይሄ ኢሜሉን ያመጣዋል፣ ያለችበት ቦታ ፓስፖርቷ በቃ ያመጣዋል። አሁን እንደሱ ካሰብሽች መቤት ብትለሆን አታስይዝልንም እንዴ? በቃ ላጣርገን አሁን ላይ ሁሉ ማለት እንዳትሸወዱ። ሰው ሃይማኖት አትሰድም። ይሄ እኮ ሃይማኖት ነው። ቀይ መስመር እኔ እኮ የምለው አሁን ያልኩት ማለት ነው። ልጅቱ ፎፎ ልንገርሽ፣ ልጅቱ ልጅ ናት። አሁን ይሄ ነገር ጥሩ አይደለም። በጎኗ ሁነን እሷም ትንጣና በጎኗ ቁመን ይሄን ነገር ይሄ ነገር በአሁኑ ተቀጠለ። አንዴማ መሀል በውስጥ ትንጣ እኮ ነው።